በነገራችን ላይ ምንኩስና ላሊበላዊነት እንጂ አክሱማዊነት አይደለም። በጥቂት በፍልስፍና አይን ለማየት እንሞክር። የላሊበላን ውቅር አብያተ ክርስቲያናት ግንባታ ስንመለከት ከላይ ወደ ስር የገቡ ናቸው እና ፈላስፎች ምን ይላሉ? ላሊበላዊነት ራስን ዝቅ ማድረግ ይሰብካል ይላሉ። በእርግጥም በዘመነ ላሊበላ የምንኩስና ህይወት በኢትዮጵያ ከፍ ያለ ደረጃ የደረሰበት ወቅት ነበረ። ልክ እንደ ላሊበላ ምንኩስና የሚገለጸው ራስን ዝቅ በማድረግ ትሁት በማድረግ እንጂ በተቃራኒው እንደ አክሱማዊነት አይደለም። ፈላስፎች አክሱማዊነትን ሲናገሩ ደግሞ እንዲህ ይላሉ። አክሱማዊነት ወደ ላይ የገዘፈ እታይ እታወቅ ባይነትን ሪፕሬዘንት ያደርጋል የሚል ሀተታ ያቀርባሉ። በእርግጥም በዘመነ አክሱም ኢትዮጵያ ከፍ ያለችበት ዓለም ሁሉ ያወቃት ከራሷ አልፋ ዓለም ሌሎች ሀገራትን ለማገዝ የበቃችበት ዘመን ነበር። የገዘፈችበት ከፍ ያለችበትም ጊዜ። ይህ የፈላስፎች እይታ። ስለዚህ ምንኩስናን የምንወክለው በላሊበላዊነት እንጂ በአክሱማዊነት አይደለም። ይህ ፍልስፍናዊ እይታ ነው። አሁን ላይ ያለውን ሀገራችን ቤተክርስቲያን ላይ ያለውን የምንኩስና ህይወት ስንዳስስ ደግሞ በጥቂቱም ቢሆን ሽፍት እንዳደረገ መመልከት ችለናል። ከላሊበላዊነት ወደ አክሱማዊነት። እንግዲህ ዛሬ ላይ የምናያቸው መነኮሳት ላሊበላዊነትን በመተው አክሱማዊነትን የሚሰብኩ መስለው እየታዩ ነው። ጥቂት ወደኋላ ተመልሰን እንይ። በእርግጥ እኔ ዛሬ ስለ መነኮሳት ህይወት መጽሐፈ መነኮሳትን ጠቅሼ ላወራ አይደለም። ከቤተክርስቲያን አስተዳደር አንጻር ያለውን መጥፎ ተጽዕኖ ለማንሳት በማሰብ ነው። እንግዲህ እነ ገብረ ኪዳን ደስታ፣ እነ ስብሐት ነጋ ባክ በዘመነ ቲፒኤልኤፍ ካድሬ መነኮሳትን እየመለመሉ ሲሚናር ይሰጡ ያሰለጥኑ እንደነበረ ዶክተር አረጋዊ በርሄ በፖለቲካል ሂስትሪ ኦፍ ቲፒኤልኤፍ በሚለው መጽሐፋቸው ላይ አስፍረው ለማንበብ ችያለሁ። ዶክተር አረጋዊ በርሄ በዚህ መጽሐፋቸው ቲፒኤልኤፎች በቤተ ክህነት ያሉ ሰዎችን ለመያዝ እና የቲፒኤልኤፍን የሶሻሊስት ማርክሲስት ርዕዮተ ዓለም ለማጥመቅ ከቤተ ክርስቲያን ያሉ መነኮሳትን ካህናትን በመመልመል ያስተምሯቸው እና የህወሓትን ርዕዮተ ዓለም ያጠምቋቸው እንደነበረ ጽፎልናል ማለት ነው። እንግዲህ በቤተክርስቲያን ለቤተክርስቲያኗ አስተምሮ የማይመጥኑ ከቤተክርስቲያኗ አስተምሮ ነገር ሃይማኖት፣ ስርዓተ ቤተክርስቲያን፣ ዶግማና ቀኖና ይልቅ ለፖለቲካው የሚቀኑ መነኮሳት፣ አስኬማ ያጠለቁ ካድሬዎች ወደ ቤተክርስቲያኗ ሰርገው መግባት የጀመሩት በዚህ ዘመን ነው ማለት ነው። ከዚያን ጊዜ ጀምሮ የፖለቲካ ርዕዮተ ዓለም አዝለው ግን ደግሞ በቤተ ክርስቲያኗ የደብር አለቃ የገዳም አበምኔት በመሆን ሲያገለግሉ የነበሩ መነኮሳት አሉ። የእነዚህ መነኮሳት ፍሬ ዛሬ ላይ እያየነው እየበላነው እንደሆነ መገመት ይቻላል። በነገራችን ላይ ቤተክርስቲያኗን ዛሬ በእጅጉ እየፈተናት ካለ ክስተት አንዱ እንዲህ ያለው አስተዳደር ነው። ቤተክርስቲያንን ለማስተዳደር ምንኩስና በቂ አይደለም፣ ቅድስና። ለዚህ አንድ ታሪክ እናንሳ። አባ ጳውሊ እንግዲህ በጊዜው የነበሩ አባቶች የአባ ጳውሊን መብቃት ካዩ በኋላ አመጣው እንዲያስተዳድሩ ሾሟቸው። ሲመት አይደለም
አባ ጳውሊን ፍረድ ሲሏቸው ፍርድ ምንድን ነው? በይን ሲሏቸው ብይን ምንድን ነው እያሉ ግራ ተጋቡ እና እንደተጠበቀው አበምኔት ሆነው ሊያስተዳድሩ አልቻሉ። ግራ ተጋቡ። ነገሩ አልተዋሃደላቸው። ዛሬም ላይ ቤተክርስቲያን ያልተዋሃዳቸው የአመራርነት ክህሎት ያልተዋሃዳቸው መነኮሳት በመመንኮሳቸው ምክንያት ብቻ የገዳም አበምኔት የደብር አለቃ መሆናቸው ችግር እየፈጠረ ነው። አባ ጳውሊ በሰባተኛው ቀን ይህ ተሰጧቸው መክሊታቸው እንዳይደለ መልአኩ ነገራቸው። እናም ወደ ትሕትና ሕይወታቸው ወደ ገዳም ተመለሱ ይለናል ታሪኩ። ስለዚህ ዛሬ ላይ የምናያቸው መነኮሳት ከባህታቸው ከገዳም ወጥተው በከተማ እያየናቸው። ይህንን በተመለከተ ከሰሞኑ በአማነ ጸረ ባሰፈሩት ጽሑፍ መነኮሳት ወደ ከተማ ሊመጡ የሚችሉበትን ምክንያት አስቀምጠዋል። መነኮሳት በእርግጥም ለአገልግሎት ለተልኮ ካልሆነ በስተቀር ኑሯቸውና ሕይወታቸው በገዳም እንደሆነ መጻሕፍትን አጣቅሰው ነግረውናል። ስለዚህ ዛሬ ላይ ቤተክርስቲያኗ እየገጠማት ላለው መጠነ ሰፊ ችግር አንዱ ነቁ ወይም ደግሞ የችግሩ ምንጭ ከዚህ ይቀዳል። ቀድሞ በዘመነ ሕወሓት አሁንም ቢሆን በብዙ መልኩ መነኮሳት በከተማ ኑሯቸውን ማድረጋቸው ለተውት ለናቁት ዓለም ድጋሜ ባሪያ ተገዥ መሆናቸው ቤተክርስቲያኗ በልዕልና እንዳትመራ ምክንያት ሆኗል። ምንኩስና ከጥንት ከመሰረቱ አንስተን ዛሬ ላይ የደረሰበትን ስንመዝነው በብዙ መልኩ ሽፍት እንዳደረገ ማየት ይቻላል። ቢያንስ በሌማን አረዳድ ምንኩስና የዚህን ዓለም ነገር በመተው ስለ ሰማያዊው ዓለም መኖር ነው። ዛሬ ላይ እየተመለከትናቸው ያሉ የሊበራል ምንኩስና ገጸ ባህሪያት ናቸው። አንዳንዶቹ ምንኩስና በከተማን ዲፌንድ ለማድረግ ሀሳብ ይዘው ሲቀርቡ ለማየት ሞክረናል። በእርግጥ አንድ ሰው መነኮሰ ማለት የዚህ ዓለም ሀብት ንብረትና ገንዘብ ተወ ማለት ነው። በዚህ ዓለም እየኖረ ህንፃ መገንባት ምኑ ነው? ብር መሰብሰብ ምኑ ነው? የሚል ጥያቄ እናነሳለን። ስለዚህ ቤተክርስቲያን አሁን ለገጠማት አንዱ ችግር እንደ መፍትሄ ሊወሰድ የሚችለውና ብዙዎቹ እያነሱ ያሉት መነኮሳት ወደ ገዳማቸው መመለስ አለባቸው። ቤተክርስቲያኗን ደግሞ ያወቁ የዘመኑን ተንኮልም ቢሆን የተረዱ የአስተዳደር ክህሎት ያላቸው ሊመሩ ይገባል።